እናቴ የጭንቅ አማላጅ በሽልማው ጭንቀላግኝ ድረሽልኝ እናቴ እናቴ ወይ እናቴ እንዴት ነህ? ዶክተርዬ ተጨንቅ ያለው አረ እንደው አይ ጥሩ ነው። ቶሎ ገላግኝ። አቀማመጡ ሁሉ ቆንጆ ነው። ወደ ታችም ተገልብጧል። በየስንት ደቂቃው ነው? አረ ምን ደቂቃ ነው? በየሰኮንዱ ሆነ። በቃ ደርሳለሁ። አሁን ትወልዳለህ። ና ቀስ አሁን ትወልዳለህ። አመት ልክ እንደሱ ጩኸቱን ትተህ ማማት በቃ ይወጣ ነው። በርታ ቆንጆ ልጅ ነው የወለድከው። በጣም ትልቅ ልጅ። አሁን በደንብ ጡት ስጠው። በየሰዓቱ ስጠው። አጥዋው በደንብ ይገባል። በጣም ትልቅ አታይም እንደ ዶክተር ልክ አንተን የመሰለ ጥርሱን አታይም እኮ ጥርሱ አድጓል። ጭንቅላቴ ሲበጠበጥ ነው ያደረው። ምን አየህ? የሆነ ቅዠት ነገር አይቼ አእምሮዬ ተጨናነቀ። እባክሽ አንተ ለቅዠት ለምናምን እኮ ቡና ጥሩ ነው ይባላል። እውነት ቡና ላፍላለሁ። ማን ነው ፍልስፍና የነገረሽ? ማለት ራስን ከሚያምን ብዬ ነው እኔማ። እና ይህንን ዘመን እኔ በትምህርትና በምርምር ያሳለፍኩበትን እድሜ እንደገና ወደኋላ ተመልሼ ይህን ህዝብ ከእንደዚህ አይነት አጉል ነገር ማውጣትና የበኩሌን አስተዋጽኦ ማድረግ ሲገባኝ አቃጀ ብዬ ደግሞ ቡና አፍሩልኝ ብዬ እንዲህ አይነት አጉል እምነት ውስጥ ልግባ? ለነገሩኛ እምነት ነክ ነገሮች አይመጥንም። አሁን ሂድና ገላህን ታጠብ። በዛ ላይ ደግሞ ቆንጆ ቁርስ ሰርቼልሃለሁ። ቁርስህን ብላ ተቀጣ። ሂድ እሺ። በእናትህ ነገር በቃ እግዚአብሔር ትንሽ እኮ ነው የቀረኝ። ጨርሻታለሁ። እሺ ቅድም የጀመርነውን ፊልም እኔ ቸኩለሻል ለማየት? አንቺ ሂጂና እኔ ይህቺን ጨርሼ እመጣለሁ። እግዚአብሔር ብቻዬን እኮ ስለደፈረኝ ነው። ቆጫማ ኮራክሽን
ነገር ለግሽቶ አይደለም። ደህና ዋላችሁ? እንደምን ዋላችሁ? አቶ ወጋሻው አለ ናችሁ? ቤታቸው እንዴት ነው? ይቅርታ አላወቋችሁ። ተልከን ነበር የመጣ ነው። ማን ነው የላካችሁ ማለት ነው? አልገባኝ። እንደው የግል ነበረ በግል ልናነጋገረው ፈልገን ነበር መጣ። እሷ ባለቤቴ ነች። መስማት ከሌለባት ችግር የለም። ለእርሶ ነው የተላከው። አንቺ መጣ በቃ ከፈሽ ጠብቂ። ምንድን ነው መልእክታችሁ? ማን የላካችሁ? ከአባዳ አካባቢ ተልከን የመጣ ነው። አላወኳቸውም። ማን? የአባቴ ጓደኞች ናቸው? ኧረ አፎቱ አገግበልኛ እንዲህማ አይባልም። ይቀስፋሉ። እንደዚህማ ጓደኛ አይባሉ። ጥሩ። እስኪ ምንድን ነው የምትነግሩኝ ነገር? ከራማው ልኮን የመጣ ነው። አንተ ደግሞ ትልቅ ልጅ ነህ። ስለዚህ ያንን እናትህ አባትህ ይዘክሩት የነበረው ያከብሩት የነበረው አንተ መቀበል አለብህ። ንገሩ ተብለን ነው ከራማውን ይላክ። አዎ እሳቸው ልከው ከራማውን የት ያቀኛል? የቤቴን ቁጥር እሱ ነው የነገራችሁ? ኧረ በጣም ያውቃል። አይባሉም፣ እንደዚህ አይባልም። ያውቃሉ እሳቸው። ከኔ የሚፈልገው ምንድን ገንዘብ ነው ወይስ ምንድን ነው? ይኸውልህ አንተ የቤቱ ትልቅ ነህ። ስለዚህ የአባትህንና የእናትህን ከራማ እንድታገለግለው ይፈልጋል። እንዴት? ምን አድርጌ ነው የማገለግለው? አልገባኝም። እሳቸው እንደሚሉት መገዛት ማለት ነው፣ ማገልገል። መንፈሱ ደግሞ አባታችሁ እናቱን ያገለግሉት የነበረ ያንተን ዛሩ አንተ ላይ ሊያርፍ ይፈልጋል። እና አሁን እናንተ ይሄ ነው መልእክታችሁ ልትነግሩኝ የመጣችሁት? ልጁን እኮ ነው የሚገለው እሱ። ኧረ ይቀስፋል ማለት ነው። አዎ ይቀስፋል። ዘርማዘር ይጨርሳል። ሽባ ያደርጋል። እሱ እኮ የተማረ ያልተማረ ይበልጥ ነው የሚያከብረው። ተው ይበልጥ ያከብረውታል እኮ በእውነት እንደው በጣም የኛ ህዝብ በጣም የዋህ ነው። ምን ከበስፋ ኋላ የሚመጣ የልጅነት ልምሻል ከሆነ ፖሊዮ ተው ብቻ ነው፣ ችግር የለብንም። አፎቱላ እሺ ከመሄዳችሁ በፊት አንድ ነገር ነገራችኋለሁ። በእርግጥ አባቴም ትዝ ይለኛል ድሮ እንደዚህ አይነት በኋላ ቀርነትና ባለማወቅ በጣም ብዙ ሲታለል እንደነበረ እና እንደናንተ አይነት ምስኪኖችን የአእምሮ ሳይኮሎጂ የሚባል ነገር ብዙዎች እንደናንተ ባሉ ምስኪኖች ላይ የሚያደርጉት የእቃቃ ጨዋታ እኔ ላይ ምንም ተጽዕኖ ማምጣት አይችልም። እኔ ደግሞ ማለት ቆሎ እየበላሁ ቀንና ሌሊት ቁጭ ብዬ እግሬን በውሃ እየዘበዘፍኩ የተማርኩት ትምህርት ማስተርሴንም ሆነ ፒኤችዲ እየሰራ ያለሁበት እንደነዚህ አይነት ኋላ ቀር የሆኑ ነገሮችን በበኩሌ በዜጋነቴ ህዝቡን የማውጣት ኃላፊነት አለብኝ። እናንተንም መነግራችሁ ኤንትታችሁ በዚህ እድሜያችሁ ብትሰሩ ትምህርቴ ነው የሚያከብረኝ። ሰውን መማሩ ነው የሚያከብረኝ። ሰው ከሰራ ነው የሚከብረው። በትምህርቱ በማወቁ ነው እንጂ የሚከብረው እናንተ በምትሉት እንደዚህ አይነት ነገር ስላልሆነ አሁን ቀጥ ብላችሁ ትወጡልኛላችሁ። ዳይ እሺ ያለችው አንተ ጠራርጋላ። አይ ሁለተኛ ከዚህ በኋላ ይሄንን በር ብታንኳኩ ጭንቅላታችሁን አንኳኳል። እሱ መታንኳኳል ይሰራል። እንዲህ እንዳከበሩት ይኸው ቀጥ ነው የሚያደርጉት።
አትርሳትም። አልቆለፍኩት እሱ ቆልፈው ጥሩ። በዛ ላይ ደግሞ ቁርስን አስቀምጬልሃለሁ። ቁርስን እንብላ። ኦኬ ፎርማጆ እንዳትረሽ። አረሳ ምንም ያረሳ ባይ አንተ እንዲባከን ነው በጣም ዲስተርብ አድርጎኝ የሚገርምህ የሆነ አባጃሬ ነው ምናምን ላክን ብለው ደግሞ የሆነ አርበኛ ላካቸው ምናምን ብዬ የማያወሩት ነገር የለም። ሰው ይሄ የሆነ ሰው ይመስለኛል ሳይኮሎጂካሊ ስለኔ ባክግራውንድ ነግሯቸዋል እና ኢትዮጵያን በቃ የተባረ ምሁር ነህ ሳይንቲስት ትሆናለህ እንዲህ እና መጨረሻ ላይ እንዲህ አይነት ተረት ይዛችሁልኝ ከቤት ይወጡ እላቸዋለሁ። ሽባ ትሆናለህ ትሞታለህ ከበስተጀርባ መጨረሻ ላይ በስተርጅና እንግዲህ ፖሊዮ ቢመጣ ከሆነ ይመስለኛል አገራችን እኮ ወደኋላ ያስቀራት እንዲህ አይነት ነገር ገባ። አሁን እነሱ የተናገሩት ነገር እኔ አሁን የተማርኩ ሰው ባልሆን ቻሌንጅ ያደርገኝና እከተላቸዋለሁ። በቃ ሂጅ ከእነሱ ጋር አንድ ቦታ ወጥተፋል። እዚህ በቃ ለሀገራችን ትልቅ ዩሲ ካንሰር ማለት ይሄ ያው ፊደል መቁጠር ጥሩ ነው። እሺ ኦኬ ገብቶ ኦኬ። አይ እኔ በዚህ አጋጣሚ ነገር ምን መሰለህ ከመግባታችን በፊት እውነት ነው ሰይጣን እንዳለው ሊያደርግ ይችላል። እምልህ ነገር ምንድነው በአንድ ወቅት ሰይጣን የመላእክት አለቃ ነበረ። እንደውም እንኳን የሰው ልጅን ቀርቶ አምላክን የሚያክል የፈጠረውን አምላክ እንኳን በልዑል መሰላለው ኃይልህን ከእግዚአብሔር ጋር አስተካክላለሁ ያለ ነው። በነገራችን ላይ አንተ የተማርከው ትምህርት ዕውቀት ምናልባት ዳቦና መኪና ሊገዛ ይችላል እንጂ ይሄንን ክፉ የዚህን ዓለም ገዢ የጨለማውን ስልጣን በትምህርት በፒኤችዲ በማስተሬት ማሸነፍ አትችልም። የሚገርመው ሰይጣን በእኔና ባንተ ሚጢጢ ጭንቅላት እንኳን የሚመዘን አይደለም። ዕውቀቱ በጣም ትልቅ ነው። የሚገርም ነገር ኢየሱስ ክርስቶስ በምድረ በዳ ሊፈትነው ሰይጣን ሲመጣ አንድ የዕውቀት ቃል ጠቅሶ ነው። በመዝሙር በቅንፍ 90 ላይ ያለውን እንዲህ የሚል ነው፣ እግሮች በድንጋይ እንዳይሰናከሉ መላእክቱን ስላንተ ያዝልሃል፣ ስለዚህ ከዚህ ተራራ ላይ ዝለል ነው ያለው። ለማሰናከያ የዕውቀትን ቃል ነው፣ ግን አይኖርበትም። በነገራችን ላይ ይኸውልህ ሰይጣን መጽሐፍ ቅዱስ ሲናገር ሰይጣን ማለት እሳት ከሆዱ የወጣ አመድ ነው ይላል። ይሄ አመድነቱ ለማን መሰለ? በኢየሱስ ክርስቶስ ዕውቀት ውስጥ ላሉት ነው። ጌታ ለሌላቸው ሰዎች ግን አመድ ሳይሆን ረመጡ ነው ሲያቃጥላቸው ይኖራል። ስለዚህ ወዳጅ እኔ እናንተ ማምለጥ የምንችለው ወደ ኢየሱስ ክርስቶስ ስንጠጋ ብቻ ነው። ዕውቀታችን ዳቦ ሊገዛልን ወይ ሊያበላን ሊያጠጣን ይችላል እንጂ የትም አያደርሰን። በነገራችን ላይ አካፋውን ለመውሰድ ነው የመጣሁት። መቼም አንተ ብዙ ታነባለህ፣ ግን በጣም ብዙ ዕውቀት አለ። አንተ ነው ራሱ በጣም ብዙ ማለት ነው መጽሐፍ ቅዱስ ስላልከው መንጠልጠል ያድናቸው መሰለኝ። ምን ያድናቸው? አቤት ማነው? እንደምን ዋላችሁ? ደህና ዋላችሁ? ደህና ዋላችሁ? እንዴት ናችሁ? ደህና ናችሁ? ሰላም ነሽ? ሰላም ነሽ? ደህና ናችሁ? እንዴት ናችሁ? ማን ከፈተላችሁ? ሰራተኛዋ ከፍታለን። እሷ ከፍታለን የመጣ ነው። ያው ባለፈው መተን ነበር ባለቤትሽን አናግረነዋል፣ ግን አስቀየመን። ውቃቢያችንን አባታችንን ሰደበብን። መጥፎ ነው እንደዚህ ማድረግ፣ ደግሞ ለእናንተ መቅሰፍት ነው። እንኳን ለሱ ላንቺም ጥሩ አይደለም፣ ሁላችሁንም ይነካካል እና አስቀይሞን ነው ሄደው። አሁን ደግሞ በተጨማሪ ላንቺ ልንነግርሽ አንዳንድ ነገር ልናስረዳሽ ነው የመጣ ነው። ከአባታችን ጋር ተልከን እንደ ከተማ ሰዎች ነገሩ አይገባችሁም።
አየሽ እኔ ሆቴል አለኝ ብለሽ ታሪክ ልንገርሽ። ይሄ ሆቴል ሊዘጋብኝ ነበረ አባቴ ባይደርስልኝ። አየሽ ዘራፊ በልቶት ነበር። አንድ ደግሞ ያማነው ስሙና ታውቂዋለሽ? አቶ ከበደ። ታዲያ እንዲህ ሲሳደብ ሆዱን አሳብጦት የገደለው። አየሽ እኛ እኮ እሱ እንዲጎዳብን አንፈልግም። ስጋችን እኮ ነው። እኛ አባታችን ልኮን ይመጣል። እሱ የከተሜ ሰው ሆኖ አልገባው። ላንቺም አይቀርልሽ እንደው የሱ ነው። ላንተ ትምህርት እኮ አይደለም። በመማር በመጻፍ በማወቅ አይሆንም ልጄ። ገባሽ? ስለዚህ አንቺ እንድትመክሪው ብለን እኮ ነው ያሁን መውጣቱን የለም ስላለችን ነው እንጂ አንገባም። እኛ ምን ቸገረን? ግን የተላክነው መልእክት ለማድረስ እንፈልጋለን። ላንቺ ደግሞ እንድትመክሪው። እንደው መልካም ሴት ለባሏ ዘውድ ናት ይባላል። እንደው የኔ እህት አንቺ ብትመክሪው እንደው በትህትና ቀስ ብለሽ ብታስረጁ። ሚስት መቼስ የባሏን ሐሳብ በደንብ ትለውጣለች። ስትመክረው ይለወጣል፣ ይመለሳል። ቀስ ብለሽ በዘዴ ብትነግሪው ጥሩ ነው እንጂ ከከራማ ጋር ተጣልቶ የት ይደረሳል? የት ሊገባ? ስንቶች ናቸው እየመጡ እዛ የሚሰግዱለት። ስለዚህ አንቺ ቀስ ብለሽ በትህትና አስረጁ። ይነገር ከአባዳ ከተጣልቶ የት ይደረሳል? የትም አይደረስ። በኋላ ይሄ ሰው በሽተኛ ቢሆን ሽባ ቢሆን ቤት ውስጥ ቢቀመጥ የምትጎጂው አንቺ ነሽ። ልክ ነው። አየሽ? ልክ ነው። ምከሪው። አልገባውም። እሱ የገባው አልመሰለኝም። እናቱ አባቱ ሲያመልኩት እኮ የኖሩት ለኔ ሲገበር ደረሰ ነው። ባየሽ እንደው በሰማሽ ታሪኬን ከስንት ነገር ነው ያወጣኝ። ስለዚህ ከዛ በፊት ተጠንቀቁ። የሚበቃችሁን ያለ ሐሳብ ያንሸራሸራችሁ ይመስለኛል። ሰሜንሽ በኋላ ጠርነት ነው ያልደናበረ። ባለቤቴ ምን ነበር ያላችሁ? እሱማ ውጡልኝ ብሎ ሰልቦ አባታችንንም እኛንም አባረረ ሸኘን። ባለቤቴ ያለውን ነገር ደግሞ አሁን ተመስጠት ለነገሩ እየዞርሽ እንደዚህ ከምትይ ስነ ስርዓትሽን ይዘሽ ቤትሽ ብትቀመጪ ጥሩ ነበር። እየዞሩ ትንሽ አያፍሩም እንዴ? ስንቴ ነገራችሁ ነበር አይደል? አዎ ስንት ሺህ ብር እንደከፈልኩ ግን እናንተ ራሳችሁ ታውቃላችሁ። ሰላም እሺ ነው። እንዴት ነሽ? እንደምን ነሽ? በእናትህ መኪናዬን ሰርቪስ ማድረግ ነው ያለው። እየተቀበልኩ ስንት ጊዜ እንዳለፍኝ በእውነት ደህና ነሽ? ወዴት እየሄድሽ ነው? አሁን በቃ ሂጅ አነጋግራቸዋለሁ። በጋሻ ግን እንዴ ወይስማ ወጥቷል ቅድም። አንተ በእናትህ ቆይ በዚህ ሰፈር የሆኑ ብታይ ጫሌ አሸንክታ እያደረጉ እየመጡ ሰላሜን የሚነሱ ሰዎች አሉ። ማን ናቸው? እስቲ ቆይ ለኔ እስራቸው ነይ እስቲ ጮማውሬ ነው እስቲ አጫውሽ። አንተ ትቀልዳለህ። ምንድነው እሱ? ከየት ነው የመጡት ሰዎቹ? እኔ ምን አውቃለሁ። ብቻ እሱ ምን ይሉታል የአባትህ አደራ አለብህ ተቀበል፣ አለበለዚያ ያልሆነ ነገር ትሆናለህ ምናምን እያሉ ያስፈራሩታል። ከእሱም ብሶ ደግሞ እኔን መጡና እሱ አልሰማ ብሏል አንቺም ተቀበል ይሉኛል። እኔ ምንድነው የምቀበለው? ቆይ አይ ውሳኔሽ ጥሩ ነው፣ ውሳኔሽ ጥሩ ነው። በተለይ ጠላት ማለት ሰይጣን ያዘጋጀውን የውቃቤ ጥንቆላ የዛርን ነገር መጥላትሽ ጥሩ ነው። ግን መጥላት ብቻውን ራሱ ስኬት አያመጣም። አንድ ነገር ልንገርሽ፣ በተለያየ ጊዜ ጠንቋይ ቤት ወይም ውቃቤ ቤት ቃልቻ ቤት የሚሄዱ ሰዎች ሰይጣንን ትወዳላችሁ ይባል አይወዱም። ለምንድን ነው ታዲያ የምታመልኩት ሲሏቸው ይበለናል ወይ ልጆቻችንን ወይ ንብረታችንን ወይ ደሃ ያደርገናል ወይ ከስኬት ጎዳና ያወጣናል ብለው ስለሚፈሩት ይሰግዱለታል። ኢየሱስ ክርስቶስ ግን እንደዚህ አይደለም። እሱ የፍቅር አምላክ ነው። ስለዚህ ሰይጣን ምንጊዜም ለሰው አይተኛ። አሁን በመጥላት ብቻ አንድ ሰው ሰይጣንን አልወድም አልፈልገውም ስላለ ብቻ አይተው። መጽሐፍ ቅዱስ ሲናገር ባለጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራል ይላል። ዲያብሎስ ምንጊዜም ነፃ ስጦታ የለውም። ሰዎች እንኳን አምልከው ሰግደውለት እንኳን በመተካቸው ምን ነፍሳቸውን ነው የሚወስደው። ደግሞ አይሰጥም።
ከየት አምጥቶ ነው የሚሰጠው? ሰማይና ምድርን የፈጠረ እግዚአብሔር ነው ሰጪም ቢሆን። እሱ ግን ሁሉ ጊዜ ሰዎች አምልኮ መልክ ሲይዙ አምልኮ እኔ አምላክ ነኝ ከእግዚአብሔር ጋር የማገናኝ እኔ ነኝ ብሎ ይናገራል። መጽሐፍ ቅዱስ ሲናገር እሱ ሐሰተኛ የሐሰትም አባት ነው ይለዋል። ስለዚህ አሁንም በዙሪያሽ የከበበ ጠላት አለ። ኢየሱስ ክርስቶስን ይዘሽ ይህን የማምለጫ አለት ይዘሽ አንቺንም በባለቤትሽ ዘር ላይ ያለውን የዛር መንፈስ መስበር ትችያለሽ። በተረፈ ግን መብል መጠጣት ብቻውን ሰላም አያመጣም። አንተ ደግሞ ማህደር ነገሮችን ሆረር ፊልም ማለት ትወዳለህ። እኔ ምን አርስቴ ነው? ቆይ ጠላት የሚያስብል ልክ ነው። አየሽ ሆረር ፊልም ነው እንጂ ከሆረር የበለጠ ሆረር ነው እንጂ ከሲኦል የበለጠ ሆረር አለ እንዴ? ለ5 ደቂቃ እጅሽን እሳት ውስጥ መክተት ትችያለሽ። የሰው ልጅን ደግሞ ተመልከሽ ለዘላለም በእቶን እሳት ውስጥ ሲጠበስ እዩ እስቲ። ይሄ እኮ እግዚአብሔር ሰዎች በእሳት ሲንጨረጨሩ ማየት አስደስቶት እንዳይመስልሽ፣ ግን ለማይታዘዙ ሰዎች የተዘጋጀ ባህር ነው። ስለዚህ ሰይጣን ደግሞ ተጠጋሹም አልተጠጋሹም ኢየሱስን ካላሽ ሲኦል ነው። ስለዚህ ከዚህ ከከበበሽ ጠላት አምጪ። አንተ በባህሪ ማስፈራራት ትወዳለህ። ይሄ እንዳይመስልሽ መጽሐፍ ቅዱስን ነው። መኪና የለችም እንዴ? ሰርቪስ ልትደረግ ነው። ጋሻው ኮንግራ በጣም ደስ የሚል ነገር ነው። ዛሬ ከኢስት አፍሪካ ለ15 ቀን የሚሆን ኮርስ አለ። እዚህ ኮርስ ላይ 2 ሰው ነው የሚወዳደረው። አንተን አስበናል። እዚህ ጋር ሬጅስተር ታደርጋለህ። ብቁ ኮንግ ይሄን ነገር ሬጅስተር ካደረግ ኢትዮጵያን ወክለህ ነው የምትሄደው። እንደገና ደግሞ ካንትሪ ዳይሬክተር ትሆናለህ። ይሄንን ኢንፎርሜሽን ነግረውኛል። ከመስሪያ ቤቱ አካባቢ የሰማሁት ኢንፎርሜሽን አለ። ሰውየውን ወደ ውጭ መስሪያ ቤቱ ልልከው ስለሆነ አመቺ ጊዜ ፈልገን ወደ ግቢው መስጠት እንደሱ እኮ አይደለም። አንቺ ደግሞ እኔ ሴርማን እንግዲህ ፊዚዮቴራፒ እንደሚያሾት አልነገርኩሽም። ለካ አሁን ለኢስት አፍሪካ ለአንድ ኮርስ አለኝ። የዶክተር ዌይ ተቀይረው ስለሚሄዱ እሳቸው ፎንታ ቦታውን ይሰጠኝ ነው። ግን ከዛ በፊት 15 ቀን ኢስት አፍሪካ ሄጄ የትንሽ ኮርስ አለች፣ እሷን ጨርሼ መምጣት አለብኝ ነው። 15 ቀን ቅርብ እኮ ነው ሀኒዬ። ወጣ አይደልሽ እንዴ አንቺ? እንዴት 15 ቀን ብሎ ነው በዚህ ቤት ውስጥ? አንተ ምን ሆነህ ነው? ሁልጊዜ እኮ ምን ከዚህ ዛሬ እንደውም እኮ ያሁን የመጨረሻ ትንሽ ጊዜ ወርስ ሄጄ አይደለም እንዴ? ምን እንደምን ያለ በቃ ዘንዴ በእውነት ነው ምን እኔ እዚህ ሰፈር ሁሉ ጊዜ ወደዚህ ቤት ፍጥጥ እያሉ የሚያዩ ልጆች አሉ። በእውነት ማን ነው የሚያው? እኔ እንጃ። በቃ እኔ በጣም ነው የምፈራቸው። እንዴ በዚህ በኩል ፍጥጥ እያለ ያለ ኮፊት ሰጥሻቸው ታዲያ እንዴ ልጅ እኮ ጥርሷን ከከደረች ማንም አይከተላት። ሰፈር ኮኑ ታሳይኛለሽ። ችግር የለም እንዴ ነው ያሳየው ነገር ሲባላሽ ነው ሂሳቡ ይሄንን የሚጨምራል። ኦኬ ስለዚህ ከወደድሽ እንግዲህ ያው
ኦኬ እሺ ፕሮግራም አድርጌለታለሁ። ጥሩ ምን ልታስቀረኝ? እሺ እኮ በቃ ይሄ ነገር ነው በቃ ከደም ከስጋ ጋር ተዋህዷል አይደል? ስማ እንጂ አንተ ኢስት አፍሪካ ብለህ ኬንያ ለመሄድ እንደዚህ ነፍስህን ቁም ስቅልህን ያሳያት ምን አለ ለነፍስህስ ብታስብበት። ተው በዚህ ሰዓት እሱን ነው የምትነግረኝ? ታዲያ እንደ መንገድ አይደለም ምን ነካ? የጥፋቷ እኮ ሊመጣ ሲል አየህ ኖህ መርከብ ሲያዘጋጅ ብዙ ሰዎች ምክሩን ንቀው ይበሉ ይጠጡ ያገቡም ይጋቡም ነበር። መጨረሻ የጥፋቷ ሲመጣ ግን እነሱም አብረው ጠፉ። እውነቴን ነው የምልህ ወዳጅ፣ አሁን እዚህ ኬንያ ለመሄድ አውሮፕላን 5 ደቂቃ ቢዘገይብህ አውሮፕላኑ ጥሎህ እንደሚሄዱ ነው። የእግዚአብሔር መንግስትም ልክ እንደዚህ ይመስላል። ኢየሱስ ክርስቶስ አሁን ካለ ምህረቱ አለ፣ ግን እቺ ምድር ተሰናብታ ብትሄድ ምህረቱ የለም። ያ የፍርድ ዘመን ላይ ነው። ስለዚህ ለነፍስ ብታስብበት ጥሩ ነው። እንደምን ኢየሱስ ይቆማል ወጪ ከሰው ጋር ነው ወይስ ምንድን ነው? ምን ከባለቤትሽ ጋር እኮ እየተጨቃጨቁ ነው። ባለቤትሽ በጣም ብዙ መጽሐፍቶች አንብቧል። ከ40-50 በላይ ብዙ መጽሐፍቶች አንብቧል። ምን አለ መጽሐፍ ቅዱስን ብታነብስ እንደው ሌላው ቢቀር ሪፈረንስ አይጠቅምም ወይ? እኔ በሚገባኝ መልኩ ቀለል አድርገህ ከጻፍክልኝ አነባለሁ። ኧረ ዛሬ ምንም ነገር አይገባኝም። መጽሐፍ ቅዱስ እኮ የሰው ልጆች ሁሉ እንዲያነበው እግዚአብሔር በሰው ልጆች አእምሮ መጥኖ እኮ ነው የሚጻፍልን ይሄንን መልእክት። ለኬንያ እንዳሰብከው ለዚህ ለስብሰባው እንዳሰብከው ለእግዚአብሔር መንግስት ከቄስ ጋር ጎረቤት ሆነን እኮ ስለዚህ አሁን ደብዳቤው ይሄንን ትሰጥልኛለህ። እዛ መኪና ውስጥ እኮ ልጨምርልህ። አለቀስ ሚስቴን አደራ። አይ እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል የሚለው ጌታ የሚጠብቀው እንጂ ሰው ማለት ነው። ተረትና ነገር እኮ ራሱ እኮ አይገባኝም። ስልክ እኮ ስደውል እኮ ኔትወርክ ቢዚ አለኝ። ና ግባ፣ በሩ ክፍት ነው። መቼም ያው ቀረዳት ይኔማ አይደለም አይዞህ። እንዴት ነህ? አንተ ትጠፋለህ እንዴ ዝም ብለህ? ኧረ እመጣለሁኝ። እንደውም ዛሬ በጣም ሳስብሽ የመጣሁት። ኧረ እባክህ እውነት። እንዴት ነው ባለቤትሽ? ሰላም ነው? ሰላም ነው። ደወለ? አዎ ይደውል። ሰላም ገባ? አዎ በሰላም። እንዴት ነሽ? እንዴት ነህ? አለን እግዚአብሔር ይመስገን። ምን ነው ትናንትና ማታ ስላንቺ ያየሁት ህልም ጥሩ አይደለም። በጣም ስትጨነቂ ነው ያየሁት። 3 ሰዎች ይዘው ሲጎትቱሽ ያለው አድኑኝ፣ ድረሱልኝ እያልሽ ስትጮህ ያየሁኝ እና በጣም ይሄ ነገር ምንድነው እያልኩኝ ብዙ አሰላሰልኩ። እኔ በነገራችን ላይ ብዙ ህልም የማየት ልምድ የለኝም፣ ግን አንዳንድ ጊዜ የማያቸው ህልሞች ደግሞ ፐርፌክት ናቸው። ስለዚህ ምናልባት አንቺ ላይ የሆነ ጠላት እየተከታተለሽ እንደሆነ ስለማስብ ለምን ቸርች ሄደን አንጸልይልሽም? ትሰማኛለህ ማህደር? አንተ እዚህ እየመጣህ አታሟርትብኝ እንዴ! ባለቤቴ እኮ አጽናናት ነው እንጂ ያለ አስፈራራት አላለህም። እሺ መጥተህ ታሟርትብኛለህ እንዴ? እኔማ ሟርት አይደለም። የኛ አምላክማ ሟርተኞችን የሚያሳብድ አምላክ ነው የማመልከው። ኢየሱስ ክርስቶስ ያድናል እንጂ ይገላል አላልኩሽም? የምትናገረው ንግግር እኮ የሚያስደስት አይደለም። እሺ እኔ እኮ ለአንቺ አስቤ እኮ ነው። ኧረ እባክህ! አዎ ዝም ብለህ ከምትናገር ሟርት ድግምት እያልክ ከምትመጣ እኔን መተህ አታጽናና። እኔ መልካም ጉርብትና ፈልጌ ነው እንጂ የምትናገረው ንግግር ድሮን ደስ አይለኝም። እሺ ሰላም ደህና ነሽ?
ጠልተዋልና እግዚአብሔርን መፍራት አልመረጡምና ምክሬን አልፈቀዱምና ዘለፋዬን ሁሉ ንቀዋልና ስለዚህ የመንገዳቸውን ፍሬ ይበላሉ፣ ከራሳቸው ምክር ይጠግባሉ። አላዋቂዎችን ከጥበብ መራቅ ይገድላቸዋልና ሰነፎችንም ቸልተኛ መሆን ያጠፋቸዋልና። የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። መጽሐፈ ምሳሌ ምዕራፍ 1:29-33 ለሰው ሁሉ የሚያበራው እውነተኛው የዓለም ብርሃን በዓለም ውስጥ የነበረው ዓለሙ ግን ያላወቀው እነሆ የዓለምን ኃጢአት የሚያስወግድ ዮሐንስ የመሰከረለት የእግዚአብሔር በግ እነሆ የዓለምን ኃጢአት የሚያስወግድ ዮሐንስ የመሰከረለት የእግዚአብሔር በግ ባካችሁ ሳይነቃ አይቀርም። ምንድን ሳይነቃ አይቀርም። ሳልታይ አልቀርም። አንተ መጀመሪያ ፎቅ ላይ ማውጣ ምድር ጨርሶ አላልኩም? እኮ ሄደ ልብስን አቃጥሎሽ